ተመልከቱ፣ ይህ አንበጣ ምን ያህል አደገኛ ነው። ከራሱ እጥፍ የሚበልጥ እንሽላሊት እንኳን ከሰንሰለታማ እጆቹ ማምለጥ አይችልም። ከጥቂት ደቂቃዎች በፊት አንድ የተራበ እንሽላሊት ይህንን አንበጣ ተመለከተ። አንበጣውም በቀላሉ ተይዞ የቀረበለት ምሳ መሰለው። ስለዚህ ምላሱን አውጥቶ ለማዋጥ ተዘጋጀ። ነገር ግን አንበጣው በድንገት ዘሎ ጥቃቱን አከሸፈው። ከዚያም ወዲያው ውጊያውን ወደ ራሱ በመቀየር የበላይነቱን ያዘ። መጋዝ የሚመስሉ እጆቹን በእንሽላሊቱ ላይ አጥብቆ በመተብተብ እንዳይንቀሳቀስ አደረገው። በመቀጠልም አንበጣው ስለታማ መንጋዎቹን በመጠቀም የእንሽላሊቱን አፍ ይበጣጥሰው ጀመር። ህመሙ በጣም ከባድ ስለነበረ እንሽላሊቱ ሰውነቱን በኃይል ያወዛውዝ ነበር። አንበጣው ተወርውሮ መሬት ላይ ወደቀ። ቢሆንም ግን ለአንድ ሰከንድ እንኳን ተስፋ አልቆረጠም። ባለው ኃይል ሁሉ ተመልሶ ወደ ላይ ወጣ። ከዚያም በቀጥታ ወደ ውጊያው ተመለሰ። ከጥቂት ፊልሚያዎች በኋላ የእንሽላሊቱ ጉልበት በፍጥነት መሟጠጥ ጀመረ። አሁን መገደሉን የሚጠባበቅ ረዳት የሌለው ምስኪን እንስሳ ሆነ። አንበጣውም ስለታም አፉን በመጠቀም የእንሽላሊቱን ሰውነት ሰነጠቀው። ከዚያም ያገኘውን ሲሳይ አንድ በአንድ ቀስ እያለ መብላት ጀመረ። ይህን ያህል ስጋ ማግኘት ትልቅ ዕድል ነው። ይህ ማለት አንበጣው ለቀጣዮች ቀናት አድኖ መብላት አያስፈልገውም ማለት ነው። በፍጥነት በጥንቃቄና ያለ ምንም ምሕረት ይህ አንበጣ ለአደን የተፈጠረ መሆኑን አስመሰከረ።